ኦኬ ነው በላው ነው። ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን፣ ዛሬ በአዲስ ቪዲዮ ተከስተናል። ከዚች ሚጥሚጣ ልጅ ጋር ማለት ነው። ልጅ ጋር ማለት ነው። ሚጥሚጣ ልጅ ነው በርበሬ ነኝ። ለማንኛውም ከሷ ጋር ከች ብለናል። አንዳንድ ጥያቄዎችን ልጠይቃታለሁ ማለት ነው። የምጠይቃቸው ጥያቄዎች ፈጣን ናቸው። ቶሎ ከመለሰች ሽልማት ይኖራታል መጨረሻ ላይ ማለት ነው። እሺ እናንተም ደግሞ መልሱን ትመልሳላችሁ ማለት ነው። ኦኬ የመጀመሪያ ጥያቄ ምንድነው? ምሳሌያዊ አነጋገር ነው። የቆጡን አወርድ ብላ የብብቷን ጣለች። ገበዝ የብብቷን ጣለች። አንበሳ እስኪ ማለት ነው እዚህ ኩዌት ውስጥ በጣም የገጠመሽ ቻሌንጅ ወይ ደግሞ የገጠመሽ ገጠመኝ ይኖርሻል? በጭሩ ማለት ነው። በጣም የተከፋሽበት ኩዌት ውስጥ የገጠመኝ ነገር በጣም የተከፋውበት ቀን ስራ አጥቼ 2 ወር ተቀምጫለሁና በቃ እርቦኛ ቃለሁ። ያኔ ነው የተከፋሁት። አስባችሁታል? እሷ በሁለት ወር ውስጥ በጣም እዛ ከፍቶኝ በቃ ተስፋ ቆርጬ ነበርና አሁን ደግሞ እግዚአብሔር ይመስገን ያው ሁሉም አለፈ እንጂ ከዛ ውጪ እንዲህ ማለት የሆነ ተስፋ የቆረጥኩበት የተበሳጨሁበት ነገር አጋጥሞኝ አያውቅም በእውነቱ ማለት ነው። ኦኬ ሰምታችኋል እንግዲህ ሰዎች 5 ወርም ከዛም በላይም 6 ወርም 7 ወርም 1 ዓመትም ስራ ያጡ ወይ ደግሞ በጥገኝነት የሚኖሩ ሰዎች አሉ። እነሱ ተስፋ ሳይቆርጡ እሷ በ2 ወር ውስጥ ተስፋ ቆርጠች ማለት ነው። ስለዚህ በጣም የተደሰትሽበት ቀን? በጣም የተደሰትኩበት ቀን ያው ስራ አጥቼ ስራ የገባው ቀን ነው። ከስራ አትላቀቅ ማለት ሰራተኛ ነኝ አልሽሳ አይደለም? ሰራተኛ ነኝ ስራ ወዳጅ ነኝ አልሽሳ? በእርግጥ በጣም ሰራተኛ ነኝ፣ ስራ ወዳለሁኝ፣ እሰራለሁኝ እና ያው 2 ወር ስራ አጥቶ ተቀምጦ ሰው ስራ ሲያገኝ ምን ያህል ደስተኛ እንደሚሆን መገመት አይከብዳችሁም ቤተሰብ ብዬ ነው። እሺ እውነት ነው። በነገራችን ላይ የስራ ለብዙ ነገር እረፍት እንደሆነ ለብዙ ነገር ማስታገሻ መርፌ እንደሆነ የሚታወቅ ነው እና እችም የምታዩት ሚጥሚጣ ያለ ስራ መቀመጥ አትችልም ማለት ነው። እናመሰግናለን። ሌላ እስኪ እኔንም ጠይቂ ጥያቄ አለሽ? እሺ አንተ በኩዌት ስትኖር ወይ ከፋ ቀን አለሽ? ያንን የጠየቀኝን ጥያቄ ልመልስልህ። በጣም ብዙ ጊዜ ከፍቶኛል እውነት ለመናገር እኔ ግን ዝርዝሩን እንደዚህ ነው ብዬ መናገር የለብኝም። ሁሉንም ሳይሆን ለምሳሌ 2-3ቱን ብጠቅስልን ደስ ይለናል። ምክንያቱም መማሪያ ይሆናል ለሌሎችም ብዬ ስለማማ በጣም የከፋኝ እርቦኛ ቃል። እሺ እውነት ለመናገር አንዳንድ ጊዜ ለሰው ስትይ ብዙ መስዋዕትነትን ከፍለሽ መጨረሻ ላይ ደግሞ አንቺ ደግሞ ያንን ሰው የማታገኝባቸው አጋጣሚዎች በህይወትሽ ውስጥ ይከሰታሉና እኔም እንደዛ አይነት ነገር አጋጥሞኝ በጣም ርቦኝ። እንግዲህ እዚህ ሀገር ምግብ የዛን ያህል ውድ ነው የሚባል ነገር አይደለም፣ እውነት ለመናገር ማለት ነው። ውድ ነው የሚባል ነገር አይደለም። በትንሽ ነገር መመገብ ይቻላል። ያችን ትንሿን ነገር እንኳን አጥቼ አውቃለሁኝ፣ ተቸግሬ አውቃለሁኝ። በዛን ሰዓት ከራቡ ይልቅ በጣም ያስከፋኝ በጣም ውስጥ የጎዳኝ ነገር እንዴት ለዚች ጊዜ የሚሆን ሰው ላጣ ቻልኩኝ የሚለውን ጥያቄ ለራሴ መመለስ አልቻልኩኝም ነበረ። ያችን ጊዜ መቼም አረሳትም። መቼም አሁን ታስታውሰዋለህ ማለት ነው። እሺ የተደሰትክበት ቀንስ? የተደሰትኩባቸው ቀናቶች አንቺ ቅድም እንዳልሽው ማለት ነው ያችን ጊዜ አልፌ ስራ አግኝቼ ደሞዝ ተቀብዬ ልክ ሰውየው እንዳለው ማለት ነው። ሰውየው እንዳለው በጣም ርቦት በሬውን አርዶ ከበላ በኋላ በሬውን አልጨረሰውም እና ለዚችው ነው እንዴ በሬን ያረድኩት እንዳለው ቢጤ ሆኛለሁ። ለዚችው ነው እንዴ ለዚችው ያህል ነው እንዴ እንግዲህ በአንድ ዲናር ወይ ደግሞ 1 ዲናር ባልሞላ ነገር ጠገበ ውስጤ ማለት ነው። ለዚችው ነው እንዴ እንደዛ ይሆንኩ፣ እንደዛ የተማረርኩ፣ እንደዛ ያማረርኩ፣ እንደዛ የብዙ ሰዎችን ስም ያነሳሁት ለዚችው ነው ወይ ያልኩበት አጋጣሚ ነበርና ሁሉም አልፏል። እግዚአብሔር የተመሰገነ ይሁን። ደስ ይላል።
ማለት ኩዌት ላይ በመቆየት ደስተኛ ነህ? ኩዌት ላይ በመቆየቴ ሁለት ነገር አለ። የሚያስደስቱ ነገሮች እንዳሉ ሁላ የሚያሳዝኑ ነገሮችም አሉ። በመቆየቴ ደስተኛ የሆንኩባቸው ጊዜያቶች አሉ፣ ባልቆየው ያልኩባቸውም ጊዜያቶች አሉ። ለምሳሌ ረጅም ጊዜ አንዳንድ ጊዜ ረጅም ነገር ታቅጃለሽ፣ እቅዶችሽ ሁሉ ላይሳኩ ይችላሉ።